ወደ ሆሮ ጉድሩ ስትሄዱ የምትበሉት ወይ ደግሞ ለእንግዳ የሚቀርበው በጣም ምርጥ ምግባቸው ለተከበረ እንግዳ የሚያቀርቡት ምግባቸው ነው። ጩምቦ ይባላል ወይ ደግሞ ጭሮርሳ ይባላል። እና በምዕራብ ወለጋ ጋር ጭሮርሳ ይባላል። ምስራቅ ወለጋ ደግሞ ጩምቦይ ተብሎ ይጠራል። ይሄ ከቀይ ጤፍ እና ከአይብ ከቅቤ የሚዘጋጅ ነው። ቀይ ጤፉ ከተጋገረ በኋላ እንደዚህ ከበሰለ በኋላ ላዩ ላይ አይብ ይደረግና ከዛ በኋላ ደግሞ በላዩ ላይ ቅቤ ተደርጎበት እንግዶቻቸውን ያስተናግዱበታል ማለት ነው። እና እስቲ ዛሬ ተጋበዙልኝ ይህንን ጭሮርሳ ወይም ጩምቦ የወለጋ ምግብ። እንግዲህ ሰሜኑንም ደቡቡንም ምዕራቡንም ምስራቁንም እግዚአብሔር ይባርክ እንላለን። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ ሰላምሽ የበዛ ይሁን። ሰላምሽን እግዚአብሔር ይመልስልሽ። መሃሉም ጠረፉም እግዚአብሔር ሰላም ያድርገው እንላለን። እንግዲህ ምግባቸው እንደዚህ ይመስላል። እኔ ለቻናሌ ቤተሰቦች ሁሌ እንደማቀርበው ነው ያቀረብኩት። አመሰግናለሁ።